ጥያቄ ቁጥር 1 ፍልሰታ የሚለው ቃል ቀጥተኛ ትርጉም ምን ማለት ነው? ሀ መሞት ወይም ማረፍ፣ ለ ከአንድ ቦታ ወደ ሌላ ቦታ መዘዋወር ወይም መፍለስ፣ ሐመሯ በደመና መወሰድ፣ መ ከሙታን መነሳት። 10 ሰከንድ አለዎት። ትክክለኛው ምላሽ ለ ከአንድ ቦታ ወደ ሌላ ቦታ መዘዋወር ወይም መፍለስ ነው። ፍልሰታ ማለት መዘዋወር ማለት ሲሆን በዚህ ታሪክ ውስጥ የእመቤታችን የቅድስት ድንግል ማርያም ሥጋ ከመቃብር ተለይቶ ወደ ገነት መፍለሱንና ማረጉን ለማመልከት ጥቅም ላይ ይውላል። ጥያቄ ቁጥር 2 እመቤታችን ድንግል ማርያም በዚህ ምድር ላይ ያረፈችበት ወይም የሞተችበት ዕለት የትኛው ቀን ነው? ሀ ነሐሴ 16 ቀን፣ ለ ነሐሴ 1 ቀን፣ ሐመሯ ጥር 21 ቀን፣ መ ግንቦት 9 ቀን። 10 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ ጥር 21 ቀን ነው። እመቤታችን ድንግል ማርያም ያረፈችበት በጥር 21 ቀን ሲሆን ሐዋርያት ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ በምቀኝነት ሊያቃጥሏት የፈለጉ ጊዜ የእግዚአብሔር መልአክ ሥጋዋን ነጥቆ ወስዷታል። ጥያቄ ቁጥር 3 የእግዚአብሔር መልአክ የእመቤታችንን ሥጋ ከአይሁድ እጅ ነጥቆ በዕፀ ሕይወት ስር በገነት የት ቦታ ላይ አኖረው? ለ በዮርዳኖስ ወንዝ አጠገብ፣ ሐመሯ በደብረ ዘይት ተራራ፣ መ በሲና ተራራ አጠገብ። 10 ሰከንድ አለዎት። ትክክለኛው ምላሽ ሀ በዕፀ ሕይወት ስር ነው። አይሁድ የእመቤታችን ሥጋ ለማቃጠል በበረቱበት ጊዜ መልአኩ ሥጋዋን ሰውሮ በገነት በዕፀ ሕይወት ስር አስቀመጣት። ሐዋርያቱ ይህንን ሥጋ ለማግኘት ነበር መጾም የጀመሩት። ጥያቄ ቁጥር 4 ሱባኤ ማለት ምን ማለት ነው? ሀ በሰዋሰው ትርጉም 7 ወይም ሳምንት ማለት ነው። ለ ለተወሰነ ጊዜ የጾምና ስግደት ራስን መለየት ነው። ሐመሯ ለተወሰነ ጊዜ የጾምና አርምሞም የሚከናወን ነው። መ ሁሉም መልስ ናቸው። 10 ሰከንድ አለዎት። ትክክለኛው ምላሽ መ ሁሉም መልስ ናቸው። ሱባኤ ማለት በግዕዝ ቋንቋ 7 ወይም ሳምንት ማለት ነው። ሱባኤ ማለት ጸሎት ሲደመር ጾም ሲደመር ንስሐ ሲደመር መንፈሳዊ ትጋትን በተለያየ መልኩ ማድረግ ነው።